أبا جنيكانا كنمان جلقبنا أفانو مكينا كتبت بسرا ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ዛሬ ለወላጆች እንደተለመደ ለወላጆች የሚጠቅም ስልጠና እየቀርባለሁ። ወላጆች በምን ቢመሩ ልጆቻቸውን በጥሩ ሁኔታ ልጆቻቸውን መያዝ ይችላሉ፣ እንዴት ማጸደቅ ይችላሉ፣ በትምህርት ልጆቻቸው እንደ ጎበዝ ሊሆኑ ይችላሉ የሚል ሀሳብ እየቀርባለሁ። ይሄ ዩቲዩብ ቻናል ደግሞ ላይክ ሰብስክራይብ ማድረግ እንዳትረሱ። ፍርቱ ጄኔሬሽን ዩቲዩብ ቻናል እንደተለመደው ልጆች ላይ የሚሰራ ወላጆች ላይ የሚሰራ ለሀገር ጠቃሚ የሆኑ ጉዳዮች እያነሳን እንቀጥላለን። ስለዚህ የወላጆች ልጅ ግንኙነት ምን መሆን አለበት በሚል በተለያየ ክፍል የምናይ ይሆናል። ዛሬ የምናየው ወላጆች ሊከተሉ የሚገቡ ጉዳዮች አሉ። እሱ ከተከተሉ ልጆቻቸው ጎበዝ ሊሆኑ ይችላሉ። ስለዚህ ወላጆች ይህንን የምትሰሙ የምታዳምጡ የፍርቱ ጄኔሬሽን ተከታዮች ዛሬ ይህንን ልትከተሉ ጥሪ እናቀርባለን። የወላጆች ልጅ ግንኙነት ምን መሆን አለበት የሚል 5 ነጥቦች እና ከዛ በላይ ሀሳቦች አነሳለሁ። ከኔ ጋር እንድትቆዩ በአክብሮት እጋብዛለሁ። ፍርቱ ጄኔሬሽን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉልን እንጠይቃለን። እንደተለመደው ፍርቱ ጄኔሬሽንን ደግፉ። ፍርቱ ጄኔሬሽን እንግዲህ ትልቅ ዩቲዩብ ነው። ስለዚህ ከኛ ጋር እንድትቆዩ አሁንም በድጋሜ እነግራለሁ። የመጀመሪያው የወላጅ ተማሪ ወይም ደግሞ የወላጅ ልጅ ግንኙነት ምን መሆን አለበት? ባይዜ ይሄ ቀላል አይደለም። ወላጅ በተለይ ከልጆቻቸው ጋር ምን አይነት ግንኙነት ሊኖር ይገባል? ምን አይነት ሪሌሽን ሊኖር ይገባል? ፓረንት ቻይልድ ሪሌሽንሺፕ ምን መሆን አለበት የሚለው ነገር ባይዜ እንደ ቀላል የሚታየው አይደለም። ልጆች እኮ ቤት ውስጥ የሚያወሩት ካለ ወላጆች ላይ ፕራክቲስ ያደረጉት ወላጆች ላይ የለመዱት ነገር ትምህርት ቤት አካባቢ ወደ ውጭም ሲወጡ እሱ ፕራክቲስ የሚያደርጉት እና ስለዚህ የወላጅ ተማሪ ግንኙነት የወላጅ ልጅ ግንኙነት መልካም ከሆነ ውጭም በተመሳሳይ ጥሩ ይሆናል የሚል እምነት አለ። ይሄ ምሁራኖቹ ይሄንን ያረጋግጡታል። ስለዚህ ይሄንን የምትከተሉ 5 ነጥቦች እና ተጨማሪ ሀሳቦች አነሳለሁ። የመጀመሪያው ወላጅ ነው። ወላጅ ስንል አሳዳጊን ይጨምራል ማለት ነው። እናት አባት እና አሳዳጊዎች ልጆች የሌላ ልጅን የሚያሳድጉ ሰዎች አሉ። እሱ እነሱን ይመለከታል ማለት ነው። ስለዚህ ግንኙነቱ ምን መሆን አለበት ከተባለ የተወሰነ በቀን ውስጥ ማለት ነው ምን ማድረግ አለብን? ለጥቂት ደቂቃም ቢሆን ከልጆቻችን ጋር ማሳለፍ ያስፈልጋል ማለት ነው። ማታ ሊሆን ጠዋት ላይመች ይችላል፣ ግን ማታ ወደ ከስራ ከተመለሰን በኋላ ልጆቻችን ለጥቂት ደቂቃም ቢሆን ልጆቻችን ጋር ማሳለፍ ያስፈልጋል ማለት ነው። ይሄን ለማድረግ ግን ትዕግስት ያስፈልጋል። ትዕግስት በጣም ወሳኝ ነው። ወላጆች ትዕግስት ሊኖረን ይገባል ማለት ነው። ስለዚህ ትዕግስት ብቻ ሳይሆን በፍቅርን ጭምር ማለት በፍቅር ጭምር ይሄ የምናሳየው ፊት እና እንቅስቃሴ ለልጆቻችን ፍቅር በሚገልጽ መሆን አለባት ማለት ነው። ይሄን ሲል ግን ይሄ የፍቅር ቃላትን መጠቀም መቻል አለብን ማለት ነው። ስናወራም በዛም ይሄ ቃላቱ እንደምንወድ መናገር አለብን። በጣም እንደምንወዳቸው ሊያውቁ ገባልና ይወዳሉ ብለን ልጆቻችንን እንደምንወድ መግለጽ መቻል አለብን ማለት ነው። ይሄ ብቻ ሳይሆን ማዳመጥም ያስፈልጋል። የነሱ ሀሳብን፣ የነሱ ፍላጎትን፣ የነሱ ኢንተረስት ምንድን ነው የሚፈልጉት ምንድን ነው ብሎ ልጆቻችንን ማዳመጥ። እዚህ ጋር እኛ ማዳመጥ ስንጀምር እነሱም ሊያዳምጡ ይችላል። የማዳመጥ ብቃት ሊኖር ይገባል። እሱን ልናወርሰው ይገባል ማለት ነው። አንዳንዶች እኮ ወላጆች ልጆቻችን አናዳምጥም፣ የሆነ ኢንተረስት አለ ፍላጎት አላቸው። ስለዚህ ተራ በተራ ማዳመጥ ቢያንስ ጊዜ ባይኖረን እንኳን የተወሰነ ደቂቃ በምንቆይበት እነሱ የሚያወሩበት ጊዜ ማጥቃት አለብን። የኛም ማዳመጥ እንዳለበት ጊዜ እነሱ ማዳመጥ አለባቸው። ቦዝ ማሄድ መቻል አለብን እና ስለዚህ ልጆቻችን ከጓደኞቹ ጋር በሚጫወቱበት ጊዜ እሱ ብቻ ሳይሆን ደግሞ እንቅስቃሴዎቻቸውን የሙዚቃ ዳንስ የምንለው እሱንም ልጆቻችንን መከታተልና ግንኙነት ማፍጠር ያስፈልጋል ማለት ነው። ቅድም ያነሳት ነገር ነበረችና ፍቅር ማሳየት ማለት ስናሳየው በምን መንገድ ነው የምናሳየው?
የግድ ምግብ መስጠት ብቻ ነው ወይም ደግሞ ይወዳል ብቻ ነው? በማመስገን እና ልጆቻችንን ፍቅርን ማሳየት ነው። ስናሳይ ግን ቃልም አለ ተግባርም አለ። እንደዚህ ሲሆን ልጆቹ ይደሰታሉ። ሲደሰት ደግሞ ባለፈው ክፍል ውስጥ የተለያየ ነገር ተናግረዋል። ልጆቹ ሲደሰቱ ምንድን ነው የሚሆኑት ነገር ባለፈው ሀሳብ አንስቻለሁ። ሌላው የወላጅ ልጅ ግንኙነት ምን መሆን አለባት የተባለው ሁለተኛ ላይ እንዳነሳው ፍቅር ነው። ሶስተኛ ላይ ግን ቤተ መጻሕፍት፣ ጋዜጦች፣ የተለያየ መጽሔቶች፣ ቴሌቪዥን ማየት የጋራ ማድረግ የጋራ አንዳንዴ እኮ እኛ የምናደርገው ልጆቻችን ያደርጋሉ ማለት ነው። እኛ የምንፈጸመው ልጆቻችን ይፈጽማሉ። ስለዚህ እኛ ስናነበው እነሱ ያነባሉ ማለት ነው። እኛ መጽሐፉ ስናነሳ መጽሐፍ ያነሳሉ። እኛ የሆነ መጽሐፍ ስናነብ፣ መጽሔቶች ስናነብ፣ ጋዜጣ ስናነብ፣ የተለያየ ቴሌቪዥን ስናይ እነሱን ከኛ ጋር ማድረግ ይፈልጋሉ። ይህ የአንበሳ ልጅ አንበሳ ነው የሚሆነው። አባቱ እንደሚያደርገው ከስር እያየ የሚሆነው። ስለዚህ አባት እናት በጣም ከፍተኛ ተጽዕኖ ሊፈጥሩ ይችላሉ ማለት ነው። አንዳንዴ ከትምህርት ቤት ብቻ የሚጠብቁ ወላጆች አሉ። ትምህርት ቤት ብቻ ምንም ሊያመጣ አይችልም። ትምህርት ቤት ብቻ። ስለዚህ የወላጅ ድጋፍ ያስፈልጋል ማለት ነው። የወላጅ ልጅ ግንኙነት መልካም ከሆነ ትምህርት ቤት ሲሄድ እኮ ልጁ በተመሳሳይ ጥሩ ይሆናል ማለት ነው። ስለዚህ እኛም አንባቢ መሆን አለብን። በአንችል እንኳን ከነሱ ጋር ማስመሳል፣ በተለይ ትንሾች ከሆኑ እንደዛ ማድረግ አለብን። ሌላው ከዚህ ጋር በተገናኘ ወደ ቤተ መጽሐፍ፣ ሙዚየም እና የእንስሳ ፓርኮች አሉ እና በጋራ ጉብኝት ማለት ነው። ይሄ ስናደርገው ግን ብዙ ጊዜ ገንዘብ ሊያስፈልግ ይችላል። በጣም በዝቅተኛ ዋጋ ቀላል ሎኮስት የሆነ የምናይበት ለልጆች የሚጠቅበት ቦታ ልንወስደው እንችላለን። ይሄ ማለት ግን በተለያየ ሰው በቀላሉ በሊስት ኮስት ወይም ደግሞ በጥቂት ገንዘብ ልንጎብኘው ልናዝናናባቸው ቦታዎች ጓደኞቻችን መጠየቅ፣ ሰዎችን መጠየቅ ጠይቀን እዛ አካባቢ አዲስ ቦታ ይዘን ከዚህ በፊት ሄደን የማናውቀው ልጆቻችን ወክ ማድረግ ከዚህ በፊት የሆነ ቦታ ይዘን መሄድ ወክ ማድረግ እንዲደሰቱ ማድረግ ሙዚየም ለምሳሌ በቀላል ዋጋ በትንሽ ዋጋ የምናያቸው ውድ አይደለም። የሆነ ምግብ ቤት ከሄደን ግን የሆነ ቦታ ከሄደን ከዛ በላይ ልናወጣ እንችላለን። ልጆች ግን እኛ ሆቴል ቁጭ ብለን የምንጠጣበት የምንበላበት ብቻ ሳይሆን እነሱ መዝናናት ይፈልጋሉ። የምናኑበት ደግሞ በቀላል ዋጋ ልጆቻችን ልናዝናና ልናስደስት እንችላለን ማለት ነው። በዛ ከሆነ ግንኙነታችን ጥሩ ይሆናል ማለት ነው። በትምህርታቸውም ጎበዝ ይሆናሉ። ይሄ ወላጆች ይሄን ማድረግ ጥሩ ይሆናል ብዬ አስባለሁ። ሌላው የተለያየ መጽሐፎች በምናነብበት ጊዜ፣ የተለያየ ጋዜጣ በምናነብበት ጊዜ፣ የተለያየ ቪዲዮ በምናይበት ጊዜ ማነው በደንብ ቃላት ያዘው እስቲ ንገረኝ እኔም እነግራለሁ ተባብለን ተነጋግረን እስቲ እሱም ያዳምጣል። የመዳመጥ ችሎታው፣ የማንበቡ፣ የመረዳት ችሎታውን የቃላት እንዲያቅ ለማድረግ ኮምፒቲሽን ወይም ደግሞ ውድድር እንዲኖረ ቁጭ ብለን በተወሰነ ጊዜ ወርደን መጽሐፎች እሱም ያነባል እኔም አነባለሁ። ከዛ በመሀል ምን መሆን አለበት ማን ነው የተሻለ ያዝ ብሎ የሆነ ነገር የኮምፒቲሽን ስሜት እንዲኖራቸው አብሮ የመጫወት ብዙ ጊዜ አሁን እንደዛ ማድረግ በጣም አስፈላጊ ነው። መጽሐፉ ቃሉ የተለየ ቃል ያገኘው ፍቺው ወይም ደግሞ ትርጉሙ በደንብ ያገኘው ማን ነው? ስለዚህ እሱን እናነባል። ይሄን ቴሌቪዥን ውስጥ ወይም ደግሞ ቪዲዮ በምናይበት ጊዜ የእንግሊዝኛ ሊሆን ይችላል፣ የአማርኛ ሊሆን ይችላል። በጋራ እናዳምጥና ከዛ በኋላ ወይም ደግሞ በጋራ እናነብና ማን የተለየ ያነበበ የተረዳው ምንድነው? ከዛ የተረዳ አንተ ግልጽልኝና የተረዳው ይሄ ነው ምናምን ብሎ የጋራ ማድረግ ነገር ብላ በጣም አስፈላጊ ነው። አዳዲስ ቃላትን መፈለግ በጣም ወሳኝ ነው። ይሄ በጣም ቀላል አይደለም ማለት ነው። ስለዚህ እነዚህ ጉዳዮች 5 ነጥቦች ብንተገበር ደግሞ በጣም የተሻለ ይሆናል። የወላጅ ልጅ ግንኙነት በዚህ መሰረት ጥሩ ከሆነ ልጆቻችን ጥሩ ይሆናሉ ነው። ይሄ ግን ከወላጅ ልጅ ጋራ በተገናኘ ወላጆች ለልጆቻቸው ምን ማድረግ አለባቸው ምን ነገር ሀሳቦች ማጣት ይፈልጋሉ ማለት ነው። በትምህርታቸው ጎበዝ እንዲሆኑ፣ በአስተሳሰባቸው ጎበዝ እንዲሆኑ፣ በአመለካከታቸው ጎበዝ፣ በስኪል እና በክህሎታቸው ጎበዝ እንዲሆኑ፣ ጠንካራ እንዲሆኑ የውስጥ ጥንካሬና የውጫዊ ጥንካሬያቸው ውጫዊ አካላዊ ጥንካሬና የኢንተርናል ስትሬንግዛቸው እንዲጨምር ለማድረግ በትምህርታቸው ጎበዝ እንዲሆን ወላጆች ምን ማድረግ አለባቸው ምን ነገር አብሮ የሚታይ ይሆናል ማለት ነው። ስለዚህ ወላጅ ልጅ ግንኙነት ከትምህርታቸው ጋር ማገዝ ያስፈልጋል ማለት ነው። ይሄ ስል ግን ቤት ውስጥ የመደበኛ ጥናት አለ።
ቤት ውስጥ ማንበብ አለባቸው። ከትምህርት ቤት ውጪ ወደ ቤት ሲመለሱ ልጆቻችን ምን ማድረግ አለበት? ማንበብ አለባቸው። ጥናት ማካሄድ አለበት። በዛን ጊዜ በየቀኑ ምን ማድረግ አለባቸው? ፕሮግራም ቤተሰቦች ወይም ደግሞ ወላጆች ፕሮግራም ሊያወጡለት ይችላሉ። ህፃናት ስለሆኑ በደንብ ላይረዱ ይችላሉ። ስለዚህ የቤት ስራ ኖሬ አልኖሬ ከትምህርት ቤት የቤት ስራ ተሰጠም አልተሰጠም ፕሮግራሙ ይኑርና የቤት ስራቸው መስራት ብቻ ሳይሆን የሚያጠኑበት ሁኔታ በየቀኑ መከታተልና ማመቻቸት ያስፈልጋል ማለት ነው። ያስፈልጋል። ይሄን በጣም ወሳኝ ነው። የሚጠኑበት ቦታ፣ ጊዜ በትክክል ማስቀመጥ አለባቸው። ማን? ወላጆች። ይሄ ሲሆን የወላጆች ኃላፊነት ነው። የወላጆች ማንዴት ነው። ስለዚህ የወላጅ ልጅ ግንኙነት በዚህ ደረጃ ጠንክሮ መቀጠል አለበት ነው። እሱ ብቻ አይደለም። የሚበሉበት ጊዜ፣ የሚተኙበት፣ የጨዋታ፣ የመስራት፣ የጥናትና የማንበብ ጊዜን የሚያካትቱ የዕለት እንቅስቃሴዎቹ ምን መደረግ አለበት? ፕሮግራሙ ሊወጣ ይገባል ማለት። ፕሮግራም ስንል ስንት ሰዓት ነው ብዙ ጊዜ የሚበሉ፣ ስንት ሰዓት ነው የሚተኙ፣ ስንት ሰዓት ነው የሚጫወቱ፣ ስንት ሰዓት ነው የተረቶች የሚወጡ፣ ይሄ ለልጆች የሚሆን ነገር የሚተኙበት ሰዓት፣ ስለዚህ የጋራ የሚበሉበት። ስለዚህ እነዚህ ጉዳዮች በጣም አስፈላጊ ነው። ስለዚህ ይሄ እነዚህ ሰዓቶች አድጀስት ማድረግ ወይም ደግሞ ማመቻቸት አስፈላጊ ነው ማለት ነው። ምክንያቱም ለእነሱ ምን አይነት ምግብ በሉ፣ ጤናማ ምግብ፣ የተመጣጠነ ምግብ ሲባል ብዙ ሰው እኮ ከሀብት ጋር ብቻ የሚያገናኙበት አለ። ለምሳሌ በየቀኑ ሽሮ በየቀኑ መሆን የለበትም። አቅማችን የሚችለው ራሱ የተለያየ ነገር ቢደረገ የተሻለ ስለሆነ የግድ ከሀብት ጋር ብቻ የሚገናኝ አይደለም። እኛ ቢያንስ መቀየር እንችላለን ለማለት ነው። በተቻለ ደግሞ ስለ ልጆቻችን ጥንካሬ፣ ድክመት ለማወቅ ደግሞ ጤናቸው ለማወቅ የሕክምና ባለሙያዎች ማማከር፣ መምህራኖችን መጠየቅ፣ እንደዚህ በጣም አስፈላጊ ስለሆነ ከጤናቸው ተገናኘ በጣም አስፈላጊ ነው። ምክንያቱም እኛ ቀላል ብለን ልናስብ እንችላለን፣ ግን እነዚህ ወላጆች የግንኙነቱ መልካም ቢሆን በጣም በትምህርታቸው በአካዳሚክ ደግሞ በመማር ማስተማር ጥሩ ይሆናል። አሳሰባቸው ጥሩ ይሆናሉ። የስራ ስነ ምግባር ጥሩ ይሆናል እና ስለዚህ ሁለተኛ ላይ ይሄ ነው የሚያስፈልገው። ሌላው ለማጥናት እና ለማንበብ ቦታ በጣም ወሳኝ ነው። ማብራት በተቻለ መጠን ማብራት የሚገኝበት ወይም ደግሞ እርስ በራሳቸው ብዙ ልጆች ከሆኑ የማይረባበሹበት ወይም ደግሞ ብቻው አንድ ልጅ ብቻ ከሆነ ደግሞ ቢያንስ በራሱ ከሌላ ጋር ማለት ማብራቱ ኖሮ አቀማመጡ በተቻለ መጠን ጠባብ ቤት ቢሆን እንኳን ምቹ ሁኔታ ሊፈጠርለት ሊመቻችለት ይገባል። ሳነብ መቸገር የለበትም ሲያጠና ማለት ነው። ስለዚህ ቦታም ማብራትም ጭምር ማስተካከል ያስፈልጋል ማለት ነው። ስለዚህ ወንበር የሚጽፍበት ወንበር፣ ጠረጴዛውን እንደዚህ አይነቶች በተቻለ መጠን ማስተካከል ያስፈልጋል። የመጨረሻ የምናየው ግን የቤተሰብ ፍላጎት በትርፍ ጊዜ ማሳለፊያ መጫወቻዎች እና ትምህርታዊ እንቅስቃሴዎች ማድረግ ያስፈልጋል ማለት ነው። ይሄ እንደቀላል የሚታይ አይደለም እና የቤተሰብ ታሪኮችን፣ ወጎችን ማካፈል ጥሩ ነው ማለት ነው። ስለዚህ ታሪክ አለ፣ ወጎች አሉ። ስለ ሀገራችን ስለ እያንዳንዱ ስለ ሀገራችን ይሁን ስለ አካባቢያችን ይሁን እንዲያውቁ ማስረዳት፣ ታሪክ እንዲያውቁ ማድረግ ያስፈልጋል። በዚህ ጊዜ እንደዚህ በምንጫወትበት ጊዜ ጨዋታችን ትምህርቱን ያግዛል። እንደገና ደግሞ ኮሚኒኬሽኑ ጥሩ ይሆናል። የወላጆች ልጆች ግንኙነቱ መልካም ከሆነ እንግዲህ ልጆች ጥሩ ይሆናሉ፣ በብዙ ነገር የተሻለ ሊሆኑ ይችላሉ። ስለዚህ የፎርቱ ጄኔሬሽን ቤተሰቦች ከዚህ የተወሰነ ግንዛቤ አግኝታቸዋል ብዬ አስባለሁ። በሌላ በክፍል 2 ደግሞ የወላጅ ልጅ ግንኙነት በክፍል 2 ምንድን ነው፣ ወላጆች ከልጆቻቸው ምን ይጠብቃሉ፣ ምን ኤክስፔክት ያደርጋሉ የሚለው ነገር በክፍል 2 ደግሞ የምናየው ይሆናል። ወላጆች ጤናማ ከልጆች ጋር ግንኙነት መልካም መሆን አለበት፣ ጥሩ መሆን አለበት። ስለዚህ ሀሳብ ሼር ማድረግ፣ ሀሳብ ማካፈል፣ ሀሳብ የማዳመጥ ችሎታ ሊያዳብሩ ይገባል። እነሱም ልጆቻቸው ማዳመጥ መቻል አለባቸው። ስለዚህ ልጆች በዚህ ታንጸው ካደጉ ለሀገር ጥሩ ይሆናሉ። ፎርቱ ጄኔሬሽን ደግሞ ስለ ልጆች ይሰራል፣ ለልጆች ይቆማል።
ልጆች ላይ የሚደረጉ ጉዳዮች ይከራከራል። ልጆችን ለማበረታታት ሞራል መጣት መብታቸው እንዲከበር ይሰራል ማለት ነው። ይሄ ከምንም ከፖለቲካ ጋር የሚገናኝ አይደለም። ስለዚህ ፎቶ ጀኔሬሽን የምትከታተሉ ወላጆች ይህን በተወሰነ መልኩ ብትተገብሩ ልጆቻችሁ ጎበዝ ሊሆኑ ይችላሉ የምንለው እናንተ የራሳችሁን ሀሳብ መጫን ብቻ ሳይሆን ልጆችን ማዳመጥ መቻል አለባችሁ። ልጆችን እንደምትወዱ ማሳየት አለባችሁ። በተግባር እንጂ በቃልም መጠቀም አለብን። ስለዚህ ለልጆች እነሱን የሚያዝናና ቦታ አንዳንዴ ይዞ መሄድና የእነሱ ስነ ልቦና መጠበቅ፣ ሀሳባቸው መጠበቅ፣ ፍላጎታቸው መጠበቅ ግዴታ ነው እና ወላጅ ከወላጅ የሚጠበቀው የግድ መውለድ ብቻ ሳይሆን ማሳደግ ላይ ትኩረት መስጠት በጣም አስፈላጊ ነው። ፎቶ ጀኔሬሽን ደግሞ በዚህ ስለሚያምን ፎቶ ጀኔሬሽን ዩቱብ ቻናሉ ህጻናት ላይ ይሰራል፣ ትውልዱ ላይ ይሰራል። ይህንን ዩቱብ ቻናል መደገፍ የምትፈልጉ አሁንም ላይክ፣ ሰብስክራይብ እንድታደርጉልን እንላለን። በጣም ወዳችኋለሁ። መልካም ጊዜ። Furtuu guddina bu'uura jijjiiramaa barnoota.